የሟች ቀነኒ አባት አቶ አንዱኛ ዋቆ ልጄን ለሁለተኛ ጊዜ ነው የገደሏት ሲሉም ተናግረዋል። በያላችሁበት ሰላማችሁን እየተመኘን ያየ ሚዲያ አዳዲስ የባህር ማዶና ሀገረኛ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዷለም ጎሳ ላይ አቃቢ ሕግ ክስ ባለመመስረቱ በዋስ መለቀቁን ጠበቃው ሊበን አብዲ ተናገሩ። ከእጮኛው ሞት በኋላ ለ3 ወራት በእስር ላይ የቆየው አንዷለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 2017 ዓ.ም መፈታቱን ጠበቃው ገልጸዋል። የህግ ባለሙያውም እንደገለጹትም ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዷለም ጎሳ ላይ አቃቢ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ ያስተላልፋል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቶ ግንቦት 15 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቢ ሕግ አስተላልፏል ብለዋል። ጠበቃው ቀጥለውም አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት ይላሉ። ነገር ግን አቃቢ ሕግ እስከ ግንቦት 30 2017 ዓ.ም ድረስ ክስ እንዲመሰርት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ብለዋል። አቃቢ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ ካልተመሰረተ ተጠርጣሪው ከሕግ ውጭ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነጻ ማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውን ገልጸዋል። ፍርድ ቤቱ የተጠርጣሪን ጥያቄ ተመልክቶ አንዷለም ጎሳ በዋስ እንዲፈታ ብያኔ መስጠቱን ተናግሯል። የሙዚቀኛው በዋስ የመፈታት ውሳኔ በተመለከተ የሟች ቀነኒ አባት አቶ አንዱኛ ዋቆ ልጄን ለሁለተኛ ጊዜ ነው የገደሏት ሲሉም ተናግረዋል። የሟች አባት ቀጥለውም እስከዚች ሰዓት ድረስ ፖሊስም ሆነ አቃቢ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። እንዲሁ በዝምታ 3 ወራት ነግዷል። የልጃችን ደምም እውነታም አላገኘንም። ልጄ ለሁለተኛ ጊዜ ነው የገደሏት ብለዋል። ከዚህም በኋላ ምን እንደሚያደርጉ ለቀረበላቸው ጥያቄ ሕግ ውስብስብ ነው። አቃቢ ሕግ የሚለውን አይተን ለአምላክ እንሰጣለን። እንደ ሰው የምንለው ነገር የለም። ቀነኒ ፍትህ እየተነፈገች ነው። ከጅምሮ አንስቶ የነበረ ነው። እኛን ለማድከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋልም ብለዋል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከእሷ ደም የልጁ ታዋቂነት ይበልጣልም ብለዋል።